ሰላም ጤና ይስጥልኝ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ስለ ታላቁ ድርጅት ስለ ጉግል ነው ማለት ነው። እንግዲህ በህይወታችን ጉግልን ሳይጠቀም ውሎ የሚያድር አንድም ሰው የለም ማለት ነው። በአንድም በሌላም ምክንያት ጉግልን የማይጠቀም ሰው የለም። ስልክ ይዞ ኮምፒውተር ይዞ ስልክ ጉግልን የማይጠቀም የለም። ስለዚህ ስለ ጉግል አመጣጥ፣ ስለ ጉግል አሰራር፣ ስለ ጉግልን ደግሞ እንዴት ማለት ጉግልን ማን የሰራው፣ ጉግል ደግሞ እንዴት ይሰራል፣ ሰርች ስናደርግበት እንዴት አድርጎ ነው መረጃ የሚሰጠን የሚለውን የተወሰነ የማካፍላችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። መልካም ቆይታ። እንግዲህ ታሪኩ የሚጀምረው በስታፎርድ ዩኒቨርሲቲ ሁለት የማይስማሙ ተማሪዎች፣ ሁልጊዜ በተቃራኒ የሚቆሙ ተማሪዎች ተገናኝተው ነው እንግዲህ ታሪክ የሚጀምረው ማለት ነው። ሰዎቹ ሰርጌ ብሪን እና ላሪ ፔጅ ይባላሉ። እነዚህ ልጆች በስታፎርድ ዩኒቨርሲቲ ተገናኝተው በሚኖሩበት ወይም ደግሞ በሚንቀሳቀሱበት ጊዜ አንድም ቀን ተስማምተው አያውቁም ነበር። ሁል ጊዜ የሚያነሱት ሀሳብ ተቃራኒና ፉክክር የተሞላበት ነበር። እነዚህ ልጆች የሚያነሱት ሀሳብ በ1995 ነው እንግዲህ እነሱ እዚህ ስታፎርድ ዩኒቨርሲቲ የተገናኙት ማለት ነው። 1996 ላይ ትምህርታቸው እየተማሩ በነበረበት ወቅት አንድን መረጃ ሰርች አድርጎ ለማግኘት እጅግ በጣም አሰልች ነበረ። እጅግ በጣም ማለት ነው። ምክንያቱም አንድ መንደር የተሰበሰበ መረጃ አልነበረም በወቅቱ። የሆነ ሊንክ ተፈልጎ በዚህ ሊንክ ስለሆነ ነገር ተለቋል እንዲህ ተብሎ የሆነ ነገር ነበረ ሰርች የሚደረግበት እንጂ አንድ ቦታ ሄዶ የሆነን መረጃ የሚፈልጉትን ጉግል ማድረግ አይቻል ስለነበረ በጣም አስቸጋሪና በጣም ለተማሪዎች ፈታኝ ህይወት ነበር እና ይህንን ሀሳብ ነው እንግዲህ ለምንድን ነው ወደ ልክ እንደ ላይብራሪ ለምን ይሄን ሊንኮችን በሙሉ የተለቀቁ መረጃዎችን በሙሉ እነዚህም በሙሉ ለምን በአንድ የሚሰበስብ አንድ ሰርቨር በቃ አንድ የሆነ ድርጅት ለምን አናቋቁም? በቃ ኢንተርኔት በኢንተርኔት አማካኝነት ልክ እንደ ቤተ መጻሕፍት የሚያደርጋቸውን አንድ የሚያደርጋቸው የሚያስተሳስራቸውን አገልግሎት ለምን አንፈጥርም ብለው ሁለቶችም በዚች ሀሳብ ብቻ ነው የተስማሙ። እነዚህ ልጆች እስከዚያች ቀን ድረስ የሚያነሱት ሀሳብ ወይ አከራክሯቸው ወይ ተፎካክረውበት ነበር የሚለያዩ። ዛሬ ግን በዚህ ሀሳብ ተስማሙ። ይህንን ስራ ለመስራት እንቅስቃሴ ይጀምራሉ ማለት ነው። እንደተለመደው እንግዲህ ተማሪ ናቸው፣ ብር የላቸውም። ይህንን ሀሳብ አፍልቀውታል። እንዴት መፍጠር እንደሚችሉ በቃ ተወያይተውበታል። ነገር ግን ብር አልነበራቸውም እና ያው የሆነ ተቋም የሆነ ድርጅት መያዝ ስለነበረባቸው የጓደኛቸው ጋራጅ ቤት ነበር እና እሱን ጋራጅ ቤት በቀላል ብር ይከራዩና ስራቸውን ይጀምራሉ ማለት ነው። እና በወቅቱ ይህንን ሀሳብ አፈለቁና በቃ ዲዛይን አደረጉ፣ ፕላን አደረጉና ሀሳቡን ለትልቅ ድርጅት ሀሳቡን አቀረቡለት እንዲገዛቸው ማለት ነው። ይህን ሀሳብ አንድ ቢሊየን ነው 1 ሚሊዮን ዶላር አካባቢ እንዲገዛቸው ሀሳቡን ሲያቀርቡለት ሀሳቡን አየና ይሄ ድርጅት በጣም ናቀባቸው። እንኳን 1 ሚሊዮን ይቅርና ይሄኛው ሀሳብ 100 ሺህ ራሱ ያወጣም ምናምን ብሎ በጣም ናቀባቸው። እንግዲህ እነሱ ይሄን የናቀባቸው ድርጅት ኢሚዲየትሊ ከ10 ከ20 ዓመት በኋላ ጠፍቷል። ጉግል ግን እንደምትመለከቱት በዓለም ላይ ነግሶ ዓለምን እየተቆጣጠረ ይገኛል ማለት ነው። እና እነዚህ ልጆች ይህንን አማራጭ ሲያጡ ምን አደረጉ? መጨረሻ ላይ አንድ ባለሀብት በነገራችን ላይ ጉግል የሚለው ስሙ የተሳሳተ ስም ነው። ጉግል ይዞ የቀረ ማለት ነው። እነሱ ጽፈውት የነበረ አንድን ጽፈው ከዚያ 2 ዜሮ አድርገው ኤል አድርገው በቃ 100 ከ100 መረጃ የሚሰጥ የሚል አይነት ትርጉም ያለው ነበረ ጽሁፍ አድርገው የጻፉት። ከዛ ባለሀብቱ ሲፈርምላቸው ይሄንን ገንዘብ ለመስጠት ሲፈርምላቸው ጉግል ብሎ ይጽፍባቸዋል። እነሱም ይሄንን የተፈረመላቸውን ገንዘብ ለማስቀጠል ወይም ደግሞ ተጠቃሚ ለመሆን እነሱም ስሙን እዚያው ጉግል ብለው ተጠቅመው ቀሩ እንጂ ጉግል ሲመሰርቱ እነሱ ሌላ ነበረ ስሙ ማለት ነው። እና ይሄንን ገንዘብ አገኙ፣ ስራቸውን ጀመሩ ማለት ነው። በቃ ስራቸውን ጀመሩና አፕላይ ሲያደርጉት በዓለም ላይ በቃ አንድ ሰው የሆነ መረጃ ሲፈልግ ሄዶ ጉግል ላይ የሆነ ነገር ሰርች ያደርግ ጀመረ ማለት ነው። ስለዚህ ጉግል እንዴት ነው የሚሰራ ስንል ጉግል በቀን የተለቀቀውን ወደ 80 ሺህ የሚደርሱ የጉግል ሰርቨር አገልግሎቶች አሉት እና ሁልጊዜ መረጃ ያስሳል። በቃ ይፈልጋል፣ ሁልጊዜ ይፈልጋል። ያንን ያገኘውን እንትን ደግሞ ልክ እንደ ቴብል ኮንተንት ወይም ደግሞ ፔጅ ይሰጥና ጉግል ውስጥ በጉግል አልጎሪዝም ውስጥ ይከተዋል ማለት ነው። ከዛ እኛ ሰርች ስናደርግ ከዛ እሱ ሰብስቦ እዚያ ጉግል ውስጥ ከከተተው መረጃ መካከል ተያያዥነት ያለውን ለእኛ ጀነሬት ያደርግልናል ማለት ነው። በዚህ መልኩ ነው እንግዲህ በአንድ ሰከንድ ውስጥ ወደ 80 ሺህ የሚደርሱ በሰከንድ አይሞላም እንዲሁም ተሰከንድ ስብርባሪዎች
ወደ 80 ሺህ የሚደርሱ ነገሮችን ጄኔሬት ማድረግ የሚችል ጉግልን ፈጥረው ያስቀምጡ። ዛሬ ዩቲዩብ የሚሰራ በጉግል ነው። ኢንተርኔት የሚሰራ በጉግል ነው። ሁሉ ነገር የሚሰራው በጉግል ብቻ ነው። ጉግል ከሌለ አሁን ዓለም በከፊል በቃ የሆነ ድንጋይ ወደ ድንጋይነት ዘመን ነው የምትመለስ። ምክንያቱም ዩቲዩብ የሚሰራ በጉግል ከሆነ ቲክቶክ የሚሰራ በጉግል ከሆነ የትኛውም የሶሻል ሚዲያ የምንጠቀምበት በሙሉ ኢቨን ኢፍ አሁን ኤአይ ይሰራል። ኤአይ እኮ ጉግል ከሌለ በቃ ጠፍቷል ማለት ይቻላል። ምንም ነገር ማድረግ አይቻልም። ስለዚህ ጉግል በዓለም ላይ አሁን ላይ የምንኖርባት ዓለም አንድ ብቁ ሆና ከምትንቀሳቀስበት መንገድ ለምሳሌ የጦር ራዳሮች፣ የጦር በቃ እነዚህ በቃ የጦር ቴክኒኮች በሙሉ የአውሮፕላን ይሄ ምንድነው ኤርፕሌን ሊሆን ይችላል። የተለያዩ ቴክኖሎጂዎች ድሮን ምናምን በሉት ጉግል ከሌለ ሁሉም ነገር ዜሮ ነው የሚሆን ማለት ነው። እኛስ ራሱ በቀን አሁን ጎግልን ሳንጠቀመው ውለን እናውቃለን? በኤአይ አማካኝነት ሊሆን ይችላል፣ በዩቲዩብ አማካኝነት ሊሆን ይችላል፣ በቲክቶክ አማካኝነት ሊሆን ይችላል፣ በጉግል ድራይቭ ሊሆን ይችላል፣ በጉግል ማፕ ሊሆን ይችላል። ጎግልን የማይጠቀም የለም። ሲጀመር ስልክ ይዞ ኮምፒውተር ይዞ ጎግልን የማይጠቀም ነገር የለም ማለት ነው። እነዚህ ሁለት የፉክክር ዩኒቨርሲቲ ተማሪዎች ዓለምን እንዲህ አድርገው በቁጥጥር ውስጥ አድርገው በአንድ ምንድን ነው የሚባል በአንድ ቅንጣት በምታክል ሀሳብ እንዲህ አድርገው ዓለምን በቁጥጥር ውስጥ አድርገውታል ማለት ነው። እኛስ በቀን ውስጥ ስንት ጊዜ እስኪ እናንተ ራሱ አሁን በቀን ውስጥ ምን ያህል ጊዜ ትጠቀሙታላችሁ? አሁን ጉግልን ምን ያህል ጊዜ ነው እናንተ በኤአይ አማካኝነት ሊሆን ይችላል፣ በዩቲዩብ አማካኝነት፣ በቲክቶክ አማካኝነት፣ በጉግል ማፕ አማካኝነት፣ በጉግል ድራይቭ አማካኝነት ጉግል እናንተ በህይወታችሁ ምን ያህል ጊዜ ትጠቀሙታላችሁ? እስኪ ኮሜንት ሴክሽን ላይ አስቀምጡልን። የዛሬ ቪዲዮ ይሄንን ይመስል ነበረ ማለት ነው። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ ሌላ የፈጠራ ስራዎችን እና ሌላ ደግሞ የፈጠራ ባለሙያዎችን ታሪክ ይዘንላችሁ የምንመለስ ይሆናል ማለት ነው። አብራችሁን ስለነበራችሁ መልካም ቆይታ። ባይ ባይ።